ልጃችሁ 6 ወር ሞልቶታል። ሁሉም ሰው የተለያየ ሐሳብ ይሰጣቸዋል። ገንፎ ነገር ጀምሪለት፣ መጀመሪያ ፍራፍሬ ስጪው፣ እንቁላል በፍጹም እንዳትሰጪው፣ በቀን 3 ጊዜ መብላት አለበት ወዘተ። ታዲያ የትኛው ነው ትክክለኛው መንገድ? ዛሬ በዚህ ቪዲዮ ምግብ በትክክለኛው መንገድ እንዴት እንደሚጀምር እናወራለን። መቼ እንጀምር? የትኛው ምግብ እናስቀድም? መጠኑ ስንት ይሁን? ምን እናስወግድ? በኋላ ልጅ ምግብ እንዳያስቸግር የትኛውን ስህተት አንስራ? እነዚህን ሁሉ ደረጃ በደረጃ እናወራለን። ሰላም፣ ዶክተር ታዲዮስ ሙሉጌታ የሕፃናት ስፔሻሊስት ሐኪም። ወደ መጀመሪያ ጉዳይ እንሄድ። ልጃችሁ ዝግጁ ነው ወይ? መጀመሪያ ከሁሉም ነገር በፊት መመለስ የሚያስፈልገው ጥያቄ ሕፃኑ ዝግጁ ነው ወይ ነው። ለሁሉም ልጅ የግድ 6 ወር ላይ ምግብ መጀመር ግዴታ አይደለም። የወሩን ቁጥር ሳይሆን እነዚህን 5 ምልክቶች ተመልከቱ። የመጀመሪያው ሕፃኑ ትንሽም ቢሆን ተደግፎ መቀመጥ ይችላል ወይ? ጭንቅላቱን ይደግፋል ወይ? ምግብ ሲቀርብለት አፉን ይከፍታል ወይ? ምግብ ሲያይ ፍላጎት ያሳያል ወይ? ምግብን በምላስ መግፋት ወይም ታንግ ትረስት ሪፍሌክስ እየቀነሰ መጥቷል ወይ? ከነዚህ ከአምስቱ ቢያንስ 3ቱን ካሟሉ ሕፃናት ምግብ ለመጀመር ዝግጁ ናቸው ማለት ነው። ኦኬ፣ ይህንን ጥያቄ ከመለስን ከዚህ ቀጥሎ የሚመጣው ፓርት ደግሞ ምን አይነት ምግብ እንጀምር የሚለው ይሆናል። የመጀመሪያ ምግቦች። ወላጆች እዚህ ጋር አንድ ተአምራዊ ምግብ አትጠብቁ። እንደዚያ የሚባል የለም። ማስጀመሪያ ምግቦች የተፈጨ ድንች፣ ካሮት፣ ስኳር ድንች፣ የደቀቀ ሙዝ፣ አቮካዶ፣ በአይረን የበለጸገ ሲሪየል። በዚህም ሰዓት ሶፍት ለሆነና በንጥረ ነገር ለበለጸገ ምግብ ቅድሚያ መስጠት ያስፈልጋል። ኦኬ ወላጆች፣ ወደ 3ኛው ምዕራፍ ከመሻገራችን በፊት እናንተስ ምን አይነት ልምድ ነበራችሁ? ምግብ ስታስጀምሩ በምን አይነት ምግቦች አስጀመራችሁ? እስቲ ያጋጠማችሁን ነገር ኮሜንት ላይ ጻፉልኝ። ለሌላም ቤተሰብ መማሪያ ይሆናል። ኦኬ፣ ወደ 3ኛው ክፍል ደርሰናል። አይረን ለምን ያስፈልጋል? ይሄ ሁሉም ወላጅ ማወቅ ያለበት ጉዳይ ነው። የአይረን ክምችት ወይም አይረን ስቶር ልጆችን 6 ወር እስከሚሞላቸው ድረስ ያቆያቸዋል። ከ6 ወር በኋላ ግን የግድ ተጨማሪ አይረን ከውጪ ማግኘት አለባቸው። እዚህ ጋር ነው በአይረን የበለጸጉ ምግቦችን ለልጆች መመገብ ትልቅ አስተዋጽኦ ያለው። ለምሳሌ ባቄላ፣ ምስር፣ በአይረን የበለጸጉ ሲሪያሎች፣ አሳ፣ የዶሮ ስጋ። እነዚህ አይረን በውስጣቸው በበቂ ሁኔታ ይዘዋል። ብዙ ወላጅ ስጋን ለማስጀመር ይዘገያል። ስጋን ለማቆየት የተለየ ምክንያት የለም። በአግባቡ ለሕፃናት በሚመጥን መንገድ እስከተዘጋጀ ድረስ መስጠት ይቻላል። ኦኬ፣ አሁን ደግሞ ምን ያህል መስጠት እንደሚያስፈልግ እናወራለን። የመጀመሪያ ቀናት ላይ ከ1 እስከ 2 የሻይ ማንኪያ፣ ከሳምንት በኋላ ከ2 እስከ 3 ማንኪያ፣ እንዲህ እያደረጉ እየጨመሩ መሄድ። ዋናው የልጁ የአቀባበል ሁኔታ ይወስነዋል። ነገር ግን በአንድ ጊዜ ደግሞ ማብዛት ልክ አይደለም። ስለዚህ ቀስ በቀስ እየጨመሩ መሄድ ያስፈልጋል። አስታውሱ፣ በዚህ ዕድሜ ስቲል የእናት ጡት ወይም የጣሳ ወተት ዋነኛ ምግብ ነው። ተጨማሪ ምግብ በዚህን ሰዓት ማለማመጃ ነው። ኦኬ ወላጆች፣ ቀጥሎ የሚመጣው ጥያቄ በስንት ሰዓት ልጃችንን እንመግብ የሚለው ነው። ለምሳሌ ጠዋት የጡት ወተት፣ የቀን አጋማሽ ላይ ደግሞ ትንሽ ምግብ፣ ከዛ በኋላ የጡት ወተት፣ ማታ ላይ ጡት ማጥባት። እንዲህ እያላችሁ ትቆዩና በቀን 1 ጊዜ ብቻ የነበረውን 2 ጊዜ፣ ከዛ ደግሞ 3 ጊዜ እያደረጋችሁ ትቀጥላላችሁ ማለት ነው። አስታውሱ፣ ምንም መቻኮል አያስፈልግም። በጣም ጠቃሚ ወደሆነው ክፍል ልንሸጋገር ነው። ወደዛ ከመሄዳችን በፊት እስቲ ከናንተ አጋጣሚዎች ከስህተታችሁ የተማራችሁበት ሁኔታ ካለ ኮሜንት ላይ ያጋሩ። ብዙ ጊዜ የሚሰራ ስህተት እነዚህን
አታድርጉ። ጨው መጨመር፣ ሕፃናት ጨው ያስፈልጋቸው። ስኳር መጨመር፣ ኖ ይህንንም አታድርጉ። የቀረበውን ምግብ እንዲጨርስ ማስገደድ ስህተት ነው። መብላት እስከሚፈልገው ድረስ ብቻ እንዲበላ መፍቀድ ያስፈልጋል። ከ1 ዓመት በታች ማር ማስጀመር። በዚህን ሰዓት ማር መስጠት ቦቱሊዝም ለተባለ የባክቴሪያ ኢንፌክሽን ሕፃናት እንዲጋለጡ ያደርጋል። በዚህ ማርን ከ1 ዓመት በኋላ በአንድ ቀን ብዙ አዳዲስ ምግቦችን ማስጀመር። ቀደም ሲል እንዳወራነው አንድ አዲስ ምግብ ለአንድ ጊዜ። ሌላኛው ስህተት ብዙ ጊዜ የሚስተዋለው ሕፃኑ አንድን ምግብ አልበላም ብሎ ከተወ በዛው ማቆም። ይሄ ስህተት ነው። ሕፃናት አንድን ምግብ እስኪለምዱት ቢያንስ ከ10 እስከ 15 ጊዜ መሞከር ሊያስፈልግ ይችላል። ስለዚህ ተስፋ አትቁረጡ። ኦኬ ወላጆች፣ በሥራ አጋጣሚ በብዛት ከምናስተውለው ችግር ከሆኑት መሃል አንደኛው የምግብ አለርጂ ነው። ስለሱ ደግሞ ላወራችሁ። ብዙ ወላጅ እንቁላልን፣ የለውዝ ቅቤን ሕፃናት ላይ አለርጂ ሊያመጡ ይችላሉ በሚል አያስጀምርም፣ ያቆያቸዋል። ነገር ግን አሁን ላይ የሚመከረው ነገር እነዚህን ምግቦች በጊዜ መጀመር፣ ከዛ የሕፃናትን ምላሽ ማየት። ስለዚህ እነዚህ በብዛት ሕፃናት ላይ የምግብ አለርጂ የሚያመጡ ምግቦችን አታዘግዩ፣ በጊዜ ያስጀምሩ፣ እዋቸው። ኦኬ፣ እነዚህን 5 ጠቃሚ ምክሮች ላስታውሳችሁ። የመጀመሪያው ልጆች ዝግጁ ሲሆኑ አስጀምሩ። በሶፍትና በአይረን በበለጸጉ ምግቦች ጀምሩ። ጡት ማጥባትን ቀጥሉ። በአንድ ጊዜ ብዙ አዲስ ምግብ አታስጀምሩ። በጉልበት አትመግቡ። እሺ ወላጆች፣ ይሄ ቪዲዮ ከረዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለብዙ ወላጆች በተለይም አዲስ ለሆኑት በጣም ስለሚጠቅም ሼር ያድርጉ። መጀመሪያ የጀመራችሁት ምግብ ምንድን ነው? የእናንተን ኤክስፔሪየንስ አጋሩ። አንዳንዴም ስህተት ካለ ከእናንተ ስህተት ሌላው ይማራል። ጤና ይስጥልኝ። ስለተከታተላችሁኝ አመሰግናለሁ።